ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰይድ ሀበሻ ዩቲዩብ ቻናል ተከታይ በያላችሁበት ሰላምታ ይቅረብ። ዛሬ አዶናይና ጃኒ ታስረዋል፣ ለእስር ተዳርገዋል። ለምንድን ነው የታሰሩት፣ በምን ምክንያት ነው የሚለውን አዲስ አበባ ፖሊስ ኮሚሽን መረጃና ደህንነት አንድ ጓደኛ ነበረኝና ከሱ ጋር ያሉትን ነገሮችን አጣርቼ ነበርና ምናልባትም የነገረኝ መረጃ ወደ ሚዲያ ላይ ወጣ ይችላል። እውነትና ውሸት መሆኑንም እነሱ ሲወጡ ነው እንግዲህ የሚናገሩት። እነዚህን የታሰሩበትን ምክንያቶች ወደ እናንተ ዝርዝር ሀሳቡን ላቅርብላችሁ ፈልጋለሁኝ። እንደዚሁም ኢትዮጵያ ውስጥ ተጽዕኖ ፈጣሪ መሆን፣ ታዋቂ መሆን ምናምን ኢትዮጵያ ውስጥ ምን አይነት ችግር ይፈጥራል የሚለው ነገር እናንተ ይህንን ቪዲዮ ምናልባት 12 ደቂቃ ነው፣ እስከ መጨረሻው ካዳመጣችሁ ትምህርት ትወስዱበታላችሁ። አገራችንን ምን አይነት አዘቅት ውስጥ እንዳለች የሚያሳይ ነውና እናንተም በተለይም በውጭ ሀገር የምትኖሩ በስደት ላይ የምትኖሩ ወንድሞቼ ከእንደዚህ አይነት ነገር ትምህርት ትወስዳላችሁ። በምን ምክንያት እንደታሰሩ ሁለታቸውም ሀሳቡን አቀርብላችኋለሁ ጠራ አድርጌ። ያው በአሁኑ ሰዓት ረዘም ያለ ቪዲዮ ብዙ መመልከትም የሚያሰለች ስለሚመስለኝ ብቻ እናንተ እስኪ ሰብስክራይብ አድርጉ። ይህን ቪዲዮ የምትመለከቱ ሰብስክራይብ አድርጉ። ከዚህ በኋላ አጫጭር ወይም ሾርት ቪዲዮዎችን በማቅረብ መረጃዎችን እናንተን ሊያስተምሩና ይጠቅማሉ የሚሉትን ነገሮች ወደ እናንተ ከዚህ በኋላ ለማቅረብ ዝግጅቴን ጨርሻለሁና ከዚህ በኋላ በዩቲዩብ ታገኙኛላችሁ። ስለዚህ ሰብስክራይብ አድርጉ። እንዲሁም ሌሎች ሰዎች እንዲደርሳቸው ላይክ ማድረጋችሁንም እንዳትረሱ። ሀሳብ አስተያየታችሁንም በኮሜንት አስቀምጡልኝ። እንግዲህ ከወንድማችን ስንጀምር መጀመሪያ የነበረበትን ሁኔታ ታውቃላችሁ። በውጭ ሀገር ነበርና የሚኖረው አዶናይ ከዚህ በፊት በራስን በራስ ማርካት ነበርና ህይወቱን የሚመራው ሁላችሁም ታውቃላችሁ። ራስን በራስ ማርካት ማለት ለማይገባችሁ ሰዎች የራሱን ስሜት በእጁ ማውጣት ማለት ነው እና በዚህ ዲፕሬሽን ውስጥ ነበር የሚኖረው። ራስን በራስ ማርካት ምን ያክል ጉዳት እንዳለውና ምን ያክል ተጽዕኖ ፈጣሪ ነገር እንደሆነ፣ ምን ያክል አይምሮን እንደሚቆጣጠር፣ ዲፕሬሽን ውስጥ እንደሚያስገባ፣ የተለያዩ ችግሮችን እንደሚፈጥር በህይወቱ ስለተመለከተ ራስን በራስ ማርካት ምን ያክል አደጋ እንዳለው ለህብረተሰቡ ሲያስተምር ቆይቷል። የእንደዚህ አይነት ትምህርቶችን በሚያስተምርበት ሰዓት ከፍተኛ የሆነ ትችት ሲቀርብበት ነበረ። አዶናይ ግን በራሱ ላይ የደረሰበት ችግር በሰዎች ላይ እንዳይደርስ ራስን በራስ ማርካት በእስልምና ሃይማኖትም በማንኛውም ሃይማኖት ምናልባትም የተከለከለ ይመስለኛል። እኔ ባለሁበት እንግዲህ በእስልምና ሃይማኖት ራስን በራስ ማርካት በጣም ትልቅ ወንጀል ነው። እንደዚህም የጤና ባለሙያዎችም ዶክተሮችም እንደሚያስተምሩት ከሆነ ራስን በራስ ማርካት ትልቅ የጤና ችግር እንደሚያመጣ፣ የስንፈተ ወሲብ ችግር እንደሚያመጣ፣ የአይምሮ ዲፕሬሽን እንደሚያመጣ፣ እንደዚሁም የሴት ፍላጎት መቀነስና እንደዚሁም ከጓደኞች ከችኩ ጋር ወይንም ከባለቤቱ ጋር ወይንም ከሚስቱ ጋር ልባላችሁ በሚያደርግበት የግብረ ስጋ ግንኙነት ጊዜ ምንም አይነት እርካታ እንደማያገኝ ብዙ ጊዜ ዶክተሮችም ይናገራሉና እሱም ለብዙ ጊዜ ራስን በራስ በማርካት ውስጥ ነበርና ይህን ችግር ስለደረሰበት ለህብረተሰቡ ወይም ለማህበረሰቡ ሲያስተምር ቆይቷል። በጣም ጥቅም ያለው ትምህርት ነው። አንድ ሰው በህይወቱ ላይ ችግር ሲያሳልፍና በዛ ችግር ውስጥ ደግሞ ሌሎች ሰዎች እንዳያልፉ ያን ትምህርት ማስተማር ጠቀሜታ አለው ብዬ አስባለሁ። የኛ ህዝብ ግን ያው ከመተቸት ውጭ ነገሮችን ቆም ብሎ ማሰብ ወይንም ትክክል እኮ ነው ይሄ ነገር ይጎዳል ብሎ ማሰብ እሱንም በጣም ጎበዝ ና እንደዚህ አይነት ነገሮችን ሌሎች ወንድሞቻችን እንዳይጎዱ በማስተማር ብለው የሚገስጡ ሰዎች ብዙም የሉም። የኛ ማህበረሰብ አብዛኛውን በድንቁርና ዓለም ውስጥ የሚኖሩ ናቸው፣ ሁሉም ማለት አይቻልም። በመቀጠል እንግዲህ አዶናይ በውጭ ሀገር በሚኖርበት ሰዓት እዚሁ ራሱን በራሱ በማርካትም በሌሎችም ነገሮች ተጠምዶ ራሱን ወደ ማጥፋትም ደረጃ ደርሶ ነበረ። ከዛም ያው ፈጣሪ ብሎለት ዛሬ እዚህ ደረጃ ላይ ሊደርስ ችሏል፣ ራሱን ከማጥፋት ታድጎ። ከዛም በኋላ እንግዲህ ራሱን ዲፕሬሽን ውስጥ አስገብቶ ወደ ጎዳና ላይም በመውጣት እርዳታም ጠይቆ ነበርና በቲክቶክ ላይ ስርጭት ላይ ብዙ ሰዎች እገዛ አድርገውለታል። ከዛም ቆይታ በኋላ ወደ ኢትዮጵያ በመምጣት የተለያዩ ተጽዕኖ ፈጣሪ ስራዎችን በመስራት ሁላችሁም ታውቁታላችሁ። በተለይም ጎዳና ላይ የነበሩትን ልጆች በማንሳት
የተለያዩ ስራዎችን በማሰራት ከሀገራቸው ወስደው እስከ ማዝናናት የራሳቸው የግል ስራ እንዲከፍቱ በማድረግ ረገድ ይሰራል። እነዚህም ብቻ ሳይሆን በተለይም በባቡል ኸይር ሙስሊሙንም ክርስቲያኑንም አቅፎ በያዘው ድርጅት ውስጥ ወደ 8 ሚሊዮን ብር እንዲገኝ አድርጓል። 1 ሚሊዮን ፎሎወር በማስገባት ስለዚህ እነዚህ በተለይ ለባቡል ኸይር የሰራው ስራ ቀላል የሚባል አይደለም። በርካታ እንደዚሁም በሙዚቃው ዓለም ላይ የራሳቸው ታለንት ያላቸውን ሰዎች ነገር ግን እገዛ ያላገኙትን ሰዎች ወደ መድረክ በማምጣት በህዝቡ ዘንድ ተደማጭነት እንዲኖራቸው አድርጓል። ስለዚህ ባቡል ኸይርን እናንተ እንደምታውቁት በርካታ ሽማግሌዎችን፣ አዛውንቶችን፣ ታማሚዎችን ከጎዳና ላይ እያነሱ የሚረዳ የሚያበላ የሚያጠጣ ድርጅት ነው። እንደዚህ ድርጅት እንግዲህ 8 ሚሊዮን ብር አስገኝቷል። በዚህ ሰሞን ደግሞ እንደምታውቁት ለአርቲስት ለጋሽ ሰለሞን የመኪና ሽልማት ተሰጠው። 1 ሚሊዮን የፎሎ ቻሌንጅ የተሰጥቶት ያንንም በበቂ ሁኔታ አሳክቷል። አዶናይ እንግዲህ ብዙ ጊዜ የሚታወቅበት ፈምስ ሰግጥ በሚል ነው። ከዚህ በፊት የምታውቁ ከሆነ መስቀል አደባባይ ላይ ኦር ምናልባት እንትን ላይ መሰለኝ አዲስ አበባ ስቴዲየም መሰለኝ እዛ ቦታ ላይ የኢትዮጵያ አየር ኃይል ወታደሮችን አነቃቅቶ ነበረን። በዛም ያው ሰግጥ ፈምስ በሚለው ንግግሩ ራሳችሁን ሳትወዱ ሀገራችሁ ልትወዱ አትችሉም የሚል ንግግር ተናግሮ ነበርና በዛም ይቅርታን ይጠይቅና ቪዲዮውን ከቻናሉን ላይ እንዳነሳ ወይም ከሶሻል ሚዲያ ላይ እንዳነሳ የኢትዮጵያ አየር ኃይል አዛዦች ትዕዛዝ አውርደውበት ነበረ። እንደዚሁም አንዳንድ የሃይማኖት አባቶችም ሳይቀሩ አንዳንድ ምሁራን ነን የሚሉት ሰዎች ሳይቀሩም ሰግጥ ፈምስ የሚለው አባባል የኢትዮጵያ ሕዝቦችን የሚጎዳ ነው ምናምን በሚል አስተያየት ሲሰጡ ነበረ። ብዙ ሰዎችም እንግዲህ ከጃኒ ጋር የፍቅር ግንኙነት እንዳለው ብዙ ሰዎችም ይናገራሉ። ያው ከዚህ በፊት እንደምታውቁት እስር ቤት ያለው ልጅ ጓደኛዋ እንደነበረ እሷም ባንደበቷ ተናግራለች። እና ጆኒና አዶናይ የታሰሩበት ዋነኛ ምክንያት ሰግጥ ፈምስ በሚልበት ምክንያት በተለያዩ ነገሮች እንደዚሁም ከፖለቲካ ጋር በማገናኘት ነው የታሰረው። እንደምታውቁት የኢትዮጵያ ሕዝብ እንግዲህ ራሳችሁን ከፍ ስታደርጉ፣ ራሳችሁን በሶሻል ሚዲያ ተጽዕኖ ስትፈጥሩ ምቀኞች በጣም ይበዛሉ፣ ሀሲዶች በጣም ይበዛሉ። አብዛኛውን የኛ ሕዝብ እናንተ ዝቅ ስትሉ፣ ስትታመሙ፣ በሽተኛ ስትሆኑ፣ ብስቁልቁል ያለ ህይወት ስትኖሩ ሚስኪን ምናምን እያሉ የተለያየ ነገር ሊያዝኑላችሁ ይችላሉ። ግን በጣም ነው ደስ የሚላቸው የኢትዮጵያ ሕዝብ አብዛኛው በሚባል ደረጃ ምናልባትም ከጓደኞቻችሁ የእናንተን የቅርብ ጓደኛ አይታችሁ መፍረር ትችላላችሁ እና በጣም ደስተኛ ናቸው። በቃ የእናንተ ጓደኞች ወድቀው ማየት፣ ከእናንተ በታች ሆነው ማየት ደስ ይላቸዋል። ተጽዕኖ ፈጣሪ ማየት አይወዱም። ውስጣቸው ይቀናል፣ ውስጣቸው ይንገበገባል። እና በዚህ አጋጣሚ የተለያዩ ሰዎች አዶናይ እንዲታሰር አንዳንዶቹም ከፖለቲካ ጋር በማገናኘት ትግሬ ስለሆነ ምናምን በሚል ልጁን ትልቅ ተጽዕኖ አድርገውበታል። ምናልባትም ልጁን እኔ በአቋሙ በጣም የማደንቀው ልጅ ነኝ። አቋም አለው፣ ኮንፊደንስ አለው። በኮንፊደንሱ የተለያዩ ስራዎችን ኤዲት ሳያደርግ ያውን ቪዲዮዎችን ኖርማል ቪዲዮዎችን በመልቀቅ ትልቅ ተጽዕኖ ፈጣሪ ነው። በተለይም ጎዳና ላይ የወደቁትን ልጆች ምናምን በማንሳት የሚታወቅ ልጅ ነው። ከዚህ በኋላም አዶናይ የሚል ወላጅ አልባ ህጻናቶችን ምናልባትም እስከ 10 ሺህ ዘን በላይ የሚሆኑ ወላጅ አልባ ህጻናቶችን ለማስተማርና ለማሳደግ የግል ድርጅቴን እከፍታለሁኝ ብሎ ተናግሯል። እንግዲህ ከኢትዮጵያ ህዝብ አይን ላይ ይጠብቃችሁ፣ ፈጣሪ ይጠብቃችሁ ነው የምላችሁ። ሌላ ነገር አይደለም። ፈጣሪ ይጠብቃችሁ ከኢትዮጵያ አይን። የኢትዮጵያ ህዝብ አብዛኛው አይናቸው ሲህር ልበላችሁ ወይንስ መተት እንደዛ ነገር ነው እና መልካም ነገር አያስቡም። በቃ ጎበዝ ነህ ጀግን፣ ስታጠፉ ደግሞ በቃ ይሄን ነገር ብታስተካክል እኮ ጥሩ ነው ምናምን አይሉም። አሁን ላይ ኢትዮጵያ ላይ በቃ የብልጽግና ደጋፊ የሆነ በተለይ ራሳቸው ፈራጅ ናቸው እና በቃ ይሄ ይሁን ይሄ መደረግ አለበት ምናምን ነው የሚሉት እና አስቸጋሪ ነው። አዶናይና ጃኒ እንግዲህ አሁን ላይ በፖሊስ ቁጥጥር ስር ይገኛሉ። ወንጀል ምርመራ እየተደረገላቸው ይገኛል። በአሁኑ ሰዓት ላይ ምርመራ ላይ ናቸው። ስለዚህ እንግዲህ በቅርቡ የሚፈቱ ያደርግላቸው ዘንድ እኔ ምኞቴ ነው። ከዚህ በመቀጠል እንግዲህ ማናያችሁም ሰዎች ስትባሉ ምቀኛ አትሆኑ፣ ሀሲድ አትሆኑ። ማለት የራሳችሁን ቻሌንጅ ሞክሩ፣ የራሳችሁን ተጽዕኖ ፈጣሪ ለመሆን ሞክሩ። ከዛ ውጭ ደግሞ ይህም ማድረግ የማትችሉ ከሆነ የራሳችሁ ሙያና የራሳችሁ ብቃት ሊኖራችሁ ይችላል።
የራሳችሁ ሙያ የራሳችሁ ብቃት ሊኖር ይችላል እና በዛ ነገር ላይ ራሳችሁን ስትሮንግ አድርጋችሁ ስሩ። ምቀኝነት፣ ስዴት ምን ይሰራላችኋል? እና በጣም በርካታ ሰዎች አሉ በቃ በአዶናይ በጣም የሚቀኑ በጣም የሚናደዱ ማለት ከነሱ በልጦ ስለተገኘ የሚናደዱ። ይሄ ልጅ ጥፋት አያጠፋም አይደለም፣ ሊያጠፋ ይችላል። ግን ሰዎችን ኢትዮጵያ ውስጥ በአሁኑ ሰዓት ሰዎችን እየገደሉ በነጻነት እየኖሩ ነው። እየገደሉ ህጻናቶችን እየደፈሩ፣ ሴቶችን እየደፈሩ፣ እናቶችን እየገደሉ በነጻነት እየኖሩ ነው። ገባችሁ? ግን ይሄ ሰው ሶሻል ሚዲያ ሲጠቀሙ የተለያየ ነገር ሰው ንጹህ ነው ማለት አይደለም፣ ሰው አይሳሳትም ማለት አይደለም። እና ከአርቲስት አምለሰት ሙጬ ጋር ባደረገው ኢንተርቪው ሰምታችሁት ከሆነ ሰግጥ ፈምስ የሚለው ቃላት ወይም ወርልድ ምንድን ነው ድፋይን አድርግ እስኪ ምናምን ብላ በጠይቃችሁ ሰዓት ሰግጥ ፈምስ አባባሌ በስራችሁ ላይ ጠንክሮ የሰውን ትችት አትስሙ፣ ስግጥ ብላችሁ ስሩ ማለት ጠንክራችሁ ስሩ። የሰውን ትችት አትፍሩ። ሰው ይሄ ይለኛል አትበሉ። ሰው ይሰድበኛል አትበሉ። ሰዎች ቢሰርቧችሁም ቢያንቋሿችሁም የተለያዩ ነገር ቢሏችሁም እናንተ በስራችሁ ላይ ጠንካራ ሆናችሁ ስሩ የሚል መልእክት ለማስተላለፍ ነበር። እሱም ከቅርብ ጊዜ በኋላ የሃይማኖት አባቶችም ሌሎችም ተጽዕኖ ሲያደርሱበት ሰግጥ ፈምስ የሚለውን ቪዲዮ አጥፉልኝን የማጥፍቻለሁኝ ከዚህ በኋላ ይሄንን ቃላት አልጠቀምም ብሏል እና የታሰረበት ዋነኛ ምክንያት እንግዲህ ከኢትዮጵያ አየር ወለድ ጋር በነበረው ቆይታ ነው። ከዛም ላይ ጋብዘውት ነው። የሚገርማቸው ነገር እሱ ሄዶ አይደለም ተጋብዞ ነው። ጋባዡ እንግዳ አድርገው የጠሩት ሰዎች አልታሰሩም፣ እሱ ግን ታስሯል። ሌላው ነገር ደግሞ ሰግጥ ፈምስ በሚለው ነገር ላይ ነው። ሌላው ያው የትግራይ ተወላጅ ስለሆነ ከፖለቲካም ጋር አገናኝተውታል። እነዚህን መረጃዎች ለማጣራት ምርመራ ለማድረግ ነው ያሰሩት ልጁን። እሷም ያው ከሱ ጋር ግንኙነት አላት ስለሚባል የተለያዩ ሚስጥሮች ይኖራታል ብለው ነው ያሰሯት እና ይህን ይመስላል ያለኝ መረጃ። ምቀኝነትን፣ ስደትን ፈጣሪ ያንሳልን። ሰላም ሰንብቱልኝ።